ሼክ መሐመድ በይፋ 6 ሚስቶች ነበሯቸው። አንዳንዶቹ ከእሱ ሸሹ፣ ሌሎቹ ደግሞ ራሱ አባረራቸው። ሂንድ ብቻ ለግማሽ ምዕተ ዓመት ያህል ከእሱ ጋር ኖራ እና ከሷ 10 ልጆችን ወልዷል። ሰርጋቸው በጊነስ ቡክ ኦፍ ሪከርድስ ውስጥ ለምን ተካተተ? ቻናላችንን ላይክ ማድረግና ሰብስክራይብ ማድረጉን እንዳይረሱ። ሂንድ አልማክቱም የዱባይ ቀዳማዊት እመቤትና የዘውድ ልዑል ሼክ ሐምዳን እናት ናት። የተወለደችው የካቲት 12 በ1962 ሲሆን የዱባይ ገዢ የአልማክቱም ስራው መንግስት አባል ነች። እናቷ ሼካ የዱባይ ገዢ ሰኢድ ዳግማዊ ልጅ ነበረች። ልዕልቷ በእስልምና ወጎች መሰረት የቤት አስተዳደግ ነበራት። ከቤተ መንግስቱ ፈጽሞ አልወጣችም እና ያልተለመደ ተልእኮ እስኪጠብቃት ድረስ ጸጥ ያለ ህይወት ኖራለች። ሂንድ ሼክ መሐመድን ከልጅነቷ ጀምሮ ታውቃቸዋለች፣ ምክንያቱም የእናቱ የአጎት ልጅና የአባት ሁለተኛ የአጎት ልጅ ስለነበረች። የሂንድና የመሐመድ ወላጆች ስለ ትዳራቸው ተስማምተዋል። በዚያን ጊዜ ሼክ መሐመድ የዱባይ የፖሊስ እና የመከላከያ ሚኒስቴር ኃላፊ ነበሩ። 30 ዓመቱ ነበር እና የባችለር ህይወትን ወዶ ነበር። ከሂንድ ጋር ከመተጫጨቱ ከ2 ዓመት በፊት ማናል የተባለች ሴት ልጅ ከሊባኖሳዊቷ ራንድ ጋር ነበር። የመሐመድ ቤተሰብ ሼክ እንደተረጋጋ ለዓለም ለማሳየት ወሰኑ። ጥርጣሬን ለማስወገድ ሰርጉ ታይቶ በማይታወቅ ደረጃ ተዘጋጅቷል። ይህ የቅንጦት ክብረ በዓል የፖለቲካ ገጽታም ነበረው። ኤምሬትስ ከነዳጅ ሽያጭ ከፍተኛ ገቢ ማግኘት ጀምረው ነበር እና መላውን ዓለም እድገታቸውን ለማሳየት ፈልገዋል። የመሐመድና የሂንድ ሰርግ በዱባይ የመጀመሪያው ትልቅ የህዝብ ዝግጅት ነበር። በመጠን ከሰርግ ይልቅ እንደ ብሔራዊ በዓል ነበር። ክብረ በዓሉ የተካሄደው በዛቤል ንጉሳዊ ቤተ መንግስት አቅራቢያ ነው። ከቤተ መንግስቱ ፊት ለፊት ያለ ግዙፍ አሸዋማ ቦታ ተጠርጎና አጥር ተጥሎ ነበር። የመብራት ምሰሶዎች ተጭነውና ተጌጠዋል። ለሰርጉ በተለየ 20,000 መቀመጫ ያለው ስታዲየም ተገንብቷል። በስታዲየም ውስጥ ቪአይፒዎች ብቻ ተፈጥረዋል። በመቶ ሺዎች የሚቆጠሩ ተራራቦች ከውጭ ሲመለከቱ በኤምሬትስ እንዲህ አይነቱ ታይቶ የማይታወቅ ስነ ስርዓት ማየት የቻሉበት ብቸኛው መንገድ ይህ ነው። 20 ብርቅዬ ግመሎች ሰልፍ ወደ ሂንድ እግር ስጦታዎችን አመጡ። እነዚህ ከመሐመድና ከሌሎቹ የገዢነት እንግዶች የተሰጡ ስጦታዎች ነበሩ። በአብዛኛው በሩቢ እና በአልማዝ የተጌጡ አልባሳት፣ ጌጣጌጦች፣ ጥንታዊ ምግቦች፣ ምንጣፎች እና በርካታ የቅንጦት መኪናዎች። ለ5 ቀናት የዱባይ ነዋሪዎች በሙሉ ነፃ ምግብና መዝናኛ ተሰጥቷቸዋል። በከተማው ታሪክ ለመጀመሪያ ጊዜ በሰማይ ላይ ታላቅ የአየር ትርኢት ተካሂዷል። እንግዶቹም የግመል ውድድሮችን ተመልክተዋል። ሼክ መሐመድ ራሱን አሸንፏል። ከዚያም ያሸነፈውን የወርቅ ዋንጫ ከሙሽራዋ እግር አጠገብ አስቀመጠ። የተገኙት መኳንንት በስነ ስርዓቱ የቅንጦት ሁኔታ ተደንቀው በድምሩ $137 ሚሊዮን ለበዓሉ ወጥቷል። ይህ ሰርግ በታሪክ ውስጥ እጅግ ውድ የሆነ እና በጊነስ ቡክ ኦፍ ሪከርድስ ውስጥ ተመዝግቧል። እስካሁን ድረስ በዓለም ላይ እንደዚህ አይነት እጅግ ውድ የሆነ ሰርግ ያደረገች ሴት የለች። ከበዓሉ በኋላ ራሷን ሙሉ በሙሉ ለቤተሰቧ ህይወት አሳልፋለች። በሚቀጥሉት 2 አስርት ዓመታት ውስጥ ባሏን 12 ልጆችን ወለደች። በየዓመቱ አንድ ማለት ይቻላል። ይህም በራሱ ትልቅ ስኬት ነው። ሂንድ ከበጎ አድራጎት ድርጅት የወሰደችውን በርካታ የማደጎ ወንዶች ልጆችን እና ሴቶችን አሳደገች፣ በአብዛኛው ወላጅ አልባ ልጆችን። ሆኖም የእነዚህን ተወላጅ ያልሆኑ ልጆችን አባት መሐመድ ራሱ ነበር ከሌሎች ሚስቶቹ ወስዶ እንዲያሳድጓቸው ለሂንድ አደራ ሰጣቸው። የዓይን እማኞች እንደሚሉት ይህንን አልተቃወመችም ብቻ ሳይሆን ተደሰተች። ልጆችን በጣም ትወዳለች እና በራሷና በሌሎች መካከል ምንም ልዩነት አላሳየችም። ልዕልቷ ከሰርጉ 1 ዓመት በኋላ የመጀመሪያ ልጇን ሄሳ የተባለችውን ሴት ልጅ ወለደች። ከ1 ዓመት በኋላ ራሺድ ተወለደ። አባቱን በዱባይ ገዢነት እንደሚተካ ይጠበቅ ነበር። ሂንድ እሱን ለማሳደግ ሙሉ ልቧን ሰጠች። ብልህና ጠንካራ ፍላጎት ያለው ሆኖ አደገ። የእናቱን ኩራትና የዱባይ ተስፋ ሆኖም በ37 ዓመቱ ጎበዝ አትሌት እና የዙፋኑ ወራሽ የሆነው ራሺድ በልብ ድካም በአሳዛኝ ሁኔታ ሞተ። ይህን ለሂንድ ትልቅ ሀዘን ነበር። ነገር ግን ተስፋ የመቁረጥ መብት እንደሌላት ታውቃለች። አሁንም ሌሎች ልጆችን ለምታሳድግ ነበረች። ባለቤቷ ብዙ ሴቶች ነበሩት። ምናልባትም ከሚያስታውሰው በላይ ብዙውን ጊዜ ሼክ መሐመድ በአንድ ጊዜ 3 ወይም 4 ሚስቶች ነበሩት እና ብዙ ጊዜ ይለዋውጣል። አንድ ሚስት ከሱ ጋር በተጣላች ቁጥር ግንኙነቱን አቋርጦ ልጆች ይይዝ ነበር። ሂንድ ይህንን ሁሉ ተመለከተች። ነገር ግን በጥብቅ የሙስሊም ወጎች ስር
ስላደገች በትህትና ተቀበለችው። በእነዚህ ወጎች መሰረት ሁል ጊዜ ፊቷ ላይ ጭንብል ትለብሳለች። ይህ ጭንብል ከብረት የተሰራ አሲክ ቀለም ያለው ጨርቅና በባህረ ሰላጤ ሀገሮች ውስጥ በአረብ ሴቶች የሚለበሰው ቡርቃ ይባላል። ምንም እንኳን ቃሉ ፊትን በሙሉ መሸፈን ማለት ሲሆን ቡርቃው ከፊል ብቻ የሚሸፈን ሲሆን በባህላዊ መልኩ የሴትነት ምልክት ነው። ዛሬ አብዛኛው የሚለብሰው በእድሜ የገፉ ሴቶች ነው። በ2004 ሂንድ በጣም ደስ የማይል ፈተና ገጥሟታል። ሼክ መሐመድ ከጆርዳን የመጣችውን ውብ ልዕልት ሀያ አገባ። ከሂንድ በ12 ዓመት ታናሽ ነበረች። የበለጠ አስደናቂ፣ ንቁና ምኞት ያለው በተለየ መልኩ ከመሐመድ ጋር በህዝብ ዝግጅቶች ላይ ታየች። ቃለ መጠይቅ ሰጥታለች እና ማህበራዊ ፕሮጀክቶችን መርታለች። ነገር ግን ይህ ጋብቻ በአሳዛኝ ሁኔታ አብቅቷል። ከ15 ዓመታት በኋላ ሀያ ከሁለት ልጆቿ ጋር ከቤተ መንግስቱ ሸሽታለች። በለንደን ፍርድ ቤት የቀድሞ ባለቤቷን በ750 ሚሊዮን ዶላር ክስ መስርታለች። ይህም በዓለም ላይ እጅግ ውድ የሆነ ፍቺ ያደርገዋል። የሚገርመው ነገር ሼክ መሐመድ ከሚስቶቻቸው ጋር የተያያዙ 2 የዓለም ሪኮርዶችን አስመዝግበዋል። ከሂንድ ጋር ባደረጉት ጋብቻ ላይ እጅግ በጣም ብዙ ገንዘብ አውጥተዋል። ሂንድን በተመለከተ የመሐመድን ልጆች በሙሉ በማሳደግ ረገድ ጎበዝ ሆናለች። የዘውድ ልዑል ሐምዳን በኤምሬትስ ልማት ውስጥ በንቃት ይሳተፋል እና አባቱን በዱባይ ገዥነት ለመተካት እየተዘጋጀ ነው። 7 ተጨማሪ ወንዶች ልጆች በህዝብ አስተዳደር፣ በንግድና በሳይንስ ይሰራሉ። ሁሉም ማለት ይቻላል ሴት ልጆቻቸው በተሳካ ሁኔታ አግብተው ልጆች አሏቸው። አሁን ቀዳማዊት እመቤት ከ60 ዓመት በላይ ሆናለች። እንደ እናት የነበራትን ግዴታ ተወጥታለች እና አሁን ባለቤቷን ኤምሬትስን በማስተዳደር ትረዳዋለች። በበጎ አድራጎት ስራ በንቃት ትሳተፋለች። የአረብ ሴቶችን በመንግስት ውስጥ ሚና ታበረታታለች እና ማህበራዊ ዘርፉን ትቆጣጠራለች። ሆኖም ሂንድ ዝና ወይም ትኩረት ሳትፈልግ አሁንም ትሰራለች። የዱባይ ቀዳማዊት እመቤት በህዝቡ ዘንድ በጣም የተከበሩና የተወደዱ ናቸው። ለአካባቢው ሴቶች ሂንድ እውነተኛ ሙስሊም ሴት ሊኖራት የሚገባትን የሰው ልጅ ባህሪያት ሞዴል ናት። ከባለቤቷ ጋር ደስታን እና ሀዘንን አጋርታለች። ሁሉንም ብልሃቶችንና በርካታ የፍቅር ጉዳዮችን ተቋቁማለች። ቪዲዮ ከተመቻችሁ ላይክ እና ሼር፣ ሰብስክራይብ ማድረጋችሁን እንዳይረሱ።